እኔ ብናስተውል ይሻላል። ማንም መንደረኛ አይንዳችሁ። ደግሞ ብድግ ብላችሁ ማንን እንከተል? ይኳይ ድረስ ነው እናንተ ማንን ተከተሉ ተባለት? ቤተክርስቲያንን አትከተሉ? ጉባኤ ቤት የተማረ ሰው ጉባኤ ቤት የሚያስተምረውን በሐዋርያት ጉባኤ ቤት የተተረጎመውን ያን የሚያስተምርን ተከተሉ። ተገለጠልኝ የሚል ሰው ግን ችግር አለበት። አሁን አንድ ጊዜ አንድ ሰውዬ የዛሬ ስንት ዓመት ነው ደውለው እንደዚህ ያለ ከተማውኝንም ደውላሉ እና ምን ሆኖ ነው ስላቸው ኤልያስ መጥቷል አሉ። ምን አርግ ብሎ ነው አልኳቸው። ዲቆይ ድረስ ነው እናንተ ኤልያስ መጥቷል ቤተክርስቲያን ሊያስተካክል ምን ሊያደርግ ነው የመጣው? ክርስቶስ ቁረቡ ኤልያስ አትቁረቡ ሊል ነው የሚመጣ? ወራይ ድረስ ነው እናንተ ክርስቶስ ንስሐ ግቡ አለ ኤልያስ አትግቡ ነው የሚለው? እንዴ ክርስቶስ ሐዋርያዊ ቤተክርስቲያንን ተከተሉ አለ ኤልያስ አትከተሉ ነው የሚል? እንዲህ ያለ ኤልያስ አናውቅ፣ እንዲህ ያለ መገለጥ አናውቅ። ራስን ከቅዱሳን ጋር የሚያስተካክል መንፈስ የእግዚአብሔር መንፈስ አይደለም። የእግዚአብሔር መንፈስ አይደለም። የእግዚአብሔር መንፈስ ትህትና ነው። ሞት በገባበት በር ወጣ ይላሉ ሐዋርያት በፈውስ መንፈሳዊ መጽሐፋቸው። ሞት በሉ እስኪ በገባበት በር ምን አለ? ድንቁርናስ? ድንቁርና በሉ እንጂ በገባበት በር ምን አለ? ምን አላችሁኝ? ሞት በምን በር ገባ? በትዕቢት በሉ እንጂ። ትሕትና በምን በር ወጣ? በትሕትና። የመጀመሪያይቱ ሴት አምላክ እሆናለሁ ስትል ሁለተኛይቱ ሴት ድንግል ማርያም ግን የአምላክ እናት ትሆኛለች እንዴት ይቻለኛል? በዚህ ትሕትና ገባ። አዳም አምላክ እሆናለሁ አለ፣ በዚህ ድንቁርና ገባ። ክርስቶስ ሰው እሆናለሁ ብሎ ዝቅ ብሎ መጣ፣ በዚህ ጥበብ ገባ። በዚህ ሕይወት መጣ። በትሕትና በር ነው ዕውቀት የገባው። የእግዚአብሔርን ዕውቀት ያላዙ ሰዎች ምልክታቸው ትዕቢት ነው። ከእግዚአብሔር ያልተነሱ ሰዎች ምልክታቸው ትዕቢት ነው። ስለ ራሳቸው ማውራት፣ ራሳቸውን ይነቅፈኛል ብለው የሚያስቡትን ሰዎች ማሳደድ፣ ሰራዊት ማደራጀት፣ ሕዝቡን መቀስቀስ፣ ከእግዚአብሔር ክብር ይልቅ የራሳቸውን ክብር ማስበለጥ፣ ቤተ ክርስቲያንን በእነሱ ክብር ምክንያት መክፈል፣ እንዲህ ያለ አድማ የሚፈጥሩ የእግዚአብሔር ሰዎች አይደሉም። ከቃሉ ጋር ናችሁ? እስቲ አሁን አቡነ ተክለ ሃይማኖትን አቡነ ተክለ ሃይማኖት በሉ። ቆይ አሁን ስለሳቸው ትንሽ ነገር ልንገራችሁ። ዛሬ ተክለ ሃይማኖት አይደሉም? ከነቢያት ጋር ነቢይ ናቸው፣ የሚመጣውን ያለፈውትን ያውቃሉ። ከሐዋርያት ጋር ሐዋርያ ናቸው፣ ይሰብካሉና። ከሰማይታት ጋር ሰማይት ናቸው፣ ተገርፈዋል፣ መከራ ተቀብለዋል፣ 40 ክንድ ገደል ተወርውረዋልና። ከባይታዊ ጋር ህዱእ ናቸው፣ ታጋዚ በዓት የሚያጸኑ ጽኑ ባይታዊ ናቸው። 2 ጦር በፊት 2 ጦር በግራ 2 ጦር በቀኝ 2 ጦር በግራ 2 ጦር በኋላ ተክለው ወደፊት ሲሰግዱ የፊቱ ጦር እየወጋቸው እግዚአብሔርን አገልግለዋልና 7 ዓመት በአንዱ ዋሻም ቆመዋልና 99 ዓመት መንነው እድሜያቸው ሲጨረስ ዓለምን አብርቼን የጨለምኩ ብለዋልና ዓለምን አጣፍጬን ያልጫ ሆንኩ ብለዋልና ከዚህ የተነሳ ባይታዊ ናቸው፣ ቅዱስ መነኩሴ ናቸው። የሱራፌል ባልንጀራ የሆኑ የሰማይ መልአክ የምድር ሰው ናቸው። የምንኩስናን ትርጉም በሚገባ ያሳዩን አቡነ ተክለ ሃይማኖት ናቸው። መነኩሴ ማለት ምን ማለት ነው? እስመ መነኮስ መልአክ ሰማያዊ፣ ተመልከቱ፣ መልአክ ምድራዊ ወሰብ ሰማያዊ። መነኩሴ ማለት የሰማይ ሰው የምድር መልአክ ማለት ነው። የሰማይ ሰው የምድር መልአክ። ስለዚህ እሳቸው ከሱራፌል ጋር ያጠኑ ናቸው። ከጸሐፊያን ጋር ጸሐፊ ናቸው። ከሚፈውሱት ጋር ፈውሰዋል። ከሊቃውንት ጋር ሊቅ ናቸው። ይህንን ሁሉ ብለው ምን እንዳሉ ታውቃላችሁ? አልጫ ነኝ። እስኪ በሉ ሁላችሁ ምን አሉ? ይሄን ሁሉ አድርገው ጨለማ ነኝ። ምንድን ነው ያሉት? ብርሃን ነህ እያላቸው እግዚአብሔር ጨለማ ነኝ ነው ያሉት። የዛሬዎቹ ወዴት ነው ያመጡት እናንተ? የወዴት እንክርዳዶች ናቸው። ጊዮርጊስ 7 ዓመት የተጋደለ እኔ 30 ዓመት ነኝ እያሉ የሚኳሹ እነዚህ አጋንንት ልጆች ናቸው በእውነቱ ማለት።
አቡነ ሐራ ድንግል አንድ ወረዳ ነው ያቀኑን ያለምና ያጠመኩ የሚሉ እነዚህ የማን ቡችሎች ናቸው? የዲያብሎስ ቡችሎች እኮ ናቸው እነዚህ። እኔ ቅዱስ ነኝ የሚሉ ስለ ራሳቸው ሰራዊት አደራቸው የሚቀሰቅሱ አምዝሁ ለእግዚአብሔር ክብረ ወስብሐተ እንበላቸው እንጂ እነዚህ ሰዎች ተው እናንተ ሰዎች የእግዚአብሔርን ክብር አትውሰዱ። አምጡ በሉ። የቅዱሳንን ክብር እንዴት ይወስዳሉ? ማን ነው እንደዚህ አለ? ቅዱስ ጳውሎስ ምንድን አለ? ጭንጋፍ ነኝ እስኪ በሉ በሞቴ። ቅዱስ ዳዊት ምንድን አለ? ትል ነኝ እስኪ በሉ። ተመልከቱ ማምላክ። አብርሃም ምንድን ያለ? አህመድ ነኝ። ምንድን ነው ያለ? አህመድ ነኝ ነው ያለ። በእውነቱ ማለት ጌታሳ ምንድን ያለ? የሚገባችሁን ሰርታችሁ ስትጨርሱ እኔ የማልጠቅም ባሪያ ነኝ በሉ አለ። አሬ ይገርማል። የሚገባችሁን በሉ ሰርታችሁ ስትጨርሱ ምን በሉ ነው ያለ? አቤት የማልጠቅም በሉ እንጂ ምንድነው ይበሉ አለ። የዛሬዎቹ ደግሞ ምንድነው? ዓለምን የምጠቅም ነኝ፣ ሳልሞት ተጠቀሙብኝ፣ ማክሰኞ የፈውስ ቀን አለኝ አደራ እንድትገኙ፣ ረቡዕ እንዳትታጡ፣ እንዲህ የሚሉን ናቸው እንግዲህ ማለት ነው። በዚህ ይሄንን በመናገራችን የሚደርስብንን ማስፈራሪያ እግዚአብሔር ያውቀዋል። ነገ የሚታሰር ምላስ ነው፣ እየተናገረን እንሞታለን። ስለ ራሳቸው ክብር ቅዱሳን ሲሰደቡ ለራሳቸው መከላከያ አላቆሙ። እውነተኛ ያለመሆናቸው ምልክት ይሄ ነው። አንዳንዱ ደግሞ ምን እንደሚል ታውቃላችሁ? ከፍሬያቸው ታውቋቸዋላችሁ እኮ ተብሏል። ይሄ ጥቅስ መከራው አትጥቀሱኝ አይል። ከፍሬያቸው በሉ ይሄን ጥቅስ ተናገሩት። አሁን ተርጉማታለን እንጂ ከፍሬያቸው በሉ ምን ትሏቸዋላችሁ? በሉ ከፍሬያቸው ምን ትሏቸዋላችሁ? እሺ ጥሩ። ይገርማችኋል። እሺ አሁን ምን ይላሉ መስላችሁ? እንዴ ዲዳ ሰው እያናገሩ ጋኔን እያወጡ አጋንንት እየመሰከሩ እያስጮሁ ድውይ እየፈወሱ በፍሬያቸው ታውቋቸዋላችሁ ነው ያለ ጌታ። ታዲያ በምን እንወቅ? ፍሬያቸው እኮ ይሄው ይላል። ምንድን ነው ነው እንዴ? እሺ ወደዚህ ሁሉ ፍሬያቸው ይሄ ነው መስሏችሁ ነው እንዴ? ማይኩ ከቃሉ ጋር ናችሁ? ጌታ በምናቸው ታውቋቸዋላችሁ ነው ያለ። ኧረ በሉ አቤት። በፍሬያቸው ታውቃቸዋላችሁ ሲያሉ ይሄ ልክ አይደለም። ሰውን ከሥርዓተ ቤተ ክርስቲያን እያስተጓጎሉ ነው። እስቲ ይህንን ለነሱ ጠበቃ የምትቆሙ ተከታዮቻቸው ንገሯቸው እስኪ። ለአባቶቻችሁ ቤተ ክርስቲያንን ለሚበጠብጡብን፣ ፎቶአቸውን ለሚያሰግዱ፣ በፎታቸው የሚጸለይላቸውን እስኪ ንገሯቸው ዱና። ለምንድን ነው በፎቶዎት የሚጸለይ በሏቸው እስኪ። አይ ህዝቡ ነው የሚያደርገው እኔ ያላደረገውም ሊባል አይደል? ደግሞ አይናገሩም እንዴ? ራሳቸውስ የሚናገሩት ምንድን ነው? ለእነ አቡነ ተክለ ሃይማኖት ሲሞቱ የተሰጣቸውን ቃል ኪዳን በአንተ ጸሎት ሲኦል ተበርብራ ባዶዋ ናት እየተባለ የሚመሰከርላቸው ይሄ ነው ፍሬው። ይሄ የዲያብሎስ ፍሬ ነው፣ የመንፈስ ቅዱስ ፍሬ አይደለም በፍጹም። እስቲ ቀድሰው ያቁርቡን እናያቸው እስኪ። መስቀሉን ይዘውታል። መስቀል ይዘው እየባረኩ ነው። የወርቁንም መረዘውታል፣ የብሩንም ይዘውታል። እስቲ ይቀድሱ፣ መጥተው ይቀድሱ። ጎንደር ይምጡና ይቀድሱ። እዚህ ቀድሰው ያቁርቡን። እዚህ አሁን አበራ ይሉሽ ይምጡና ሲቀድሱ ሲቆርቡ እናያቸው። ያስቀደሰውን ህዝብ ቅዳሴ ውጭ እየተሸበሸበላቸው መጥተው ነው እኔ ቅዱሱ የሚሉት፣ ሳይቆርቡ ሳይቀድሱ። አሁን ነገ እሑድ ይሰበክላችኋል። የማቴዎስ ወንጌል ምዕራፍ 25 ላይ 2 መክሊት የሰጠው አለ፣ 5 መክሊት የሰጠው አለ፣ 1 መክሊት የሰጠው አለ። ስንት 2 5 2 መክሊት የተሰጠው የተባለ ቄስ ነው። ማን ነው? አሁን እኔ ስንት መክሊት ተሰጥቶኛ? ማን ነው? 2 በእግዚአብሔር ቸርነት። ምንና ምን ናቸው? ማስተማርና ቀድሶ ማቁረብ። ማስተማርና ስለዚህ መስቀል የያዘ ሰው 2 መክሊት አለበት። ምንና ምን? ማስተማርና ለምን አይቀድሱም?
ለምንድነው መቅደስ ገብተው የማያስቀድሱት? እንዳባት ቁርባን የማያስፈልገው ባይታው ያለ፣ ቅዳሴ የማያስፈልገው መነኩሴ ያለ? ለምንድነው ዝግ ብለንስ የማናስበው? ምን ቀርቶብን ነው እኛስ የምንለፈልፈው? እውነት ቀንተን ይመስላችኋል? ከቀናው በዮሐንስ አፈወርቅ አልቀናም እንዴ? በቅዱስ ኤፍሬም አልቀናም? ምን ጎሎብን ነው? ወይስ ደግሞ እነሱን የሚበሉትን እንጀራ አጣንን? ምን ጎደለብን? ሌላ ብንሰብክ ምን ፈልገን ይመስላችኋል? ወገኖቼ ሰከን ብላችሁ አስቡ። ሰውን ሳይሆን ቤተክርስቲያን ተከተሉ። እንዲያ የሚሆነው እኔን ተከተሉኝ ብላችሁ ነበር። እኔን ተከተሉኝ አላልኳችሁ። ምናችሁንም አልፈልግም፣ መዳናችሁን ነው። ቤተክርስቲያናችሁን ብትከተሉ መልካም ነው። እንዲህ እየተቀለደብን ነው። ፍሬያቸውን ታውቃቸዋላችሁ። አጋንንት ማስለፍለፍ የመንፈስ ቅዱስ ፍሬ ነው። የሉቃስ ወንጌል ምዕራፍ 10 ምንድን ነው ያሉ? 72 አርድእት ሄዱ፣ ጌታ ላካቸው። እየሮጡ ሲመጡ ምን እያሉ እንደመጡ ታውቃላችሁ? ደስ እያላቸው መጡና አጋንንት ገረሩ ለነ በስምከ፣ አጋንንት በስምህ ተገዙልን እያሉ መጡ። የሉቃስ ወንጌል ምዕራፍ 10 ከቁጥር 15 አጋንንት በስምህ ተገዙልን እያሉ መጡ። ጌታ የመለሰላቸውን ስሙ። ኢትትፈስሑ በዝንቱ፣ በዚህ ደስ አይበላችሁ አላቸው። ምን አላቸው? በሉ ንገሩኝ እንጂ ምን አላቸው? እንግዳ ምን አሳለ? ወባይቱ ተፈስሑሰ እስመ ተጽሕፈ አስማቲኩም በውስተ ሰማያት፣ ደስ ሊላችሁ የሚገባ ስማችሁ በሰማይ ስለተጻፈ ነው። አጋንንትን መግዛት ቁም ነገር አይደለም። አጋንንትን ማንኛውም ክርስቲያን በእምነት ይገዛዋል። ስራ ከሰራ ዲያብሎስ ምንድን ያለ ቅዱስ ጳውሎስ ሲጠይቀው ከሰው ላይ በሰው ላይ ለማደር ኃይል የምታገኘው በምንድን ነው ብለው አጋንንቱ ሲጠይቁት ምንድን ያለ? ከእግዚአብሔር ስራ ከራቁልኝ፣ ከሕግ ካፈነገጡልኝ፣ ከቁርባን ከራቁልኝ፣ ጸሎት ካቋረጡልኝ፣ ጾም ከጠሉልኝ የኔ ወዳጅ ይሆናሉ ብሏል። ከጾምን ከጸለይን ጌታ ምንድን ያለው? አጋንንትን የሚያስወጣው ፉከራ አይደለም። አጋንንትን የሚያስወጣው በመቁጠሪያ መቸብቸብ አይደለም፣ ማናዘዝ አይደለም። አጋንንትን የሚያስወጣው ጾምና ጸሎት ነው፣ ሃይማኖት ነው፣ መናዘዝ ንስሐ ነው። ርቱ ሃይማኖት የተናገረው ነገር አለ። ክፉ ሰው ካንተ እየመጣ ገንዘቤን እያለ የሚያስቸግር ከሆነ ገንዘቡን መልስለት። ሰይጣን ክፉ ሰው ነው። ሰይጣን ካንተ እንዲርቅ ከሆነ የሰይጣንን ገንዘብ መልስ። የሰይጣን ገንዘቡ ኃጢአት ነው። ገንዘቡን ካያስክበት መልስልኝ እያለ ወደ አንተ ይመጣል ይላል። ኃጢአት ነው። ክፉውን ተግባር በማቆም የሰራነውን በመናዘዝ ከዚህ ስንላቀቅ አጋንንት ከኛ ይሸሻሉ። ይሄ ነው የክርስቲያን ደስታው። እየዞረ አጋንንት ወጡልህ፣ አይነ ጥላ የሚባል አለብህ፣ ገርግር የሚባል አለብህ፣ ምናምን ራሄሎ የሚባል እንዲሁ ያጋንንቱን ስም በየት ነው ያጠኑት እናንተ? በብሉይ በሐዲስ በሊቃውንት በመነኮሳት በገድለ ቅዱሳን እንኳን እኮ የለም። እነሱ የሚጠሯቸው አጋንንት አይነ ጥላ ገርግር እያሉ መጽሐፍ እየጻፉ ትገዛላችሁ። ምን ታረጉ? እንደ ጎርፍ ይነዷችኋል። የአይነ ጥላ መድኃኒት እያለ ይሸጥላችኋል። ያንን ትገዛላችሁ። እንግዲህ መጽሐፍ ቅዱስንማ አታነቡም። የቅዱሳን ሊቃውንትን መጽሐፍት ስንክሳሩንም አናነብም። ስለዚህ ወገኖቼ ብናስታውን ይገባናል። ከፍሬያቸው ያለ ምከ ምንድን ነው? ጋኔን ማውጣት ነው አይደለም። ፍሬ ያለው ምንድን ነው? የመንፈስ ቅዱስ ፍሬዎች የሚባሉት ገላትያ ምዕራፍ 5 ቁጥር 19 ያሉት ናቸው። ፍቅር እስኪ በሉ እንጂ የዋሃት፣ ቸርነት፣ ትህትና እነዚህ የምን ፍሬዎች ናቸው? ስለዚህ የኛ አባቶች የሆኑትን በምናቸው እናውቃቸዋለን? በምን አላችሁኝ? ፍሬያቸው ምንድን ነው? ፍቅር በሉ እንጂ። ሌላስ የዋሃት እዚያ ያሉላችሁ ሂዳችሁ 9 ናቸው። እነዚህን ዘርዝራችሁ እውቋቸው። የዋህ መሆን ማለት በማንም ሰው አለመቀየም ነው። ስማቸው እስኪ እነዚህ ምንድን ናቸው? ጠላቶቼ በዝተዋል፣ ጠላቶቼን ገና በጸሎቴ ቆራርጣቸዋለሁ ይላሉ። ይሄ ነው ፍሬው። ትሕትናው የት አለ? እኔ ቅዱስ ነኝ፣ እኔ የሥላሴ ባሪያ አንገበግባለሁ አጋንንቱን።
እና አቡነ ተክለ ሃይማኖት ግን እኔ ያላቃጠልኩህም አበምኔቱን ያቃጠለህ በጸሎቱ ነበር የሚሉት። እሳቸው እያቃጠሉ ማለት ነው። ፍሬ ማለት ይሄ ነው። የመንፈስ ቅዱስ ፍሬው ትሕትና ነው። የመንፈስ ቅዱስ ፍሬው አኮቴትን ነቀፋን በአግባቡ መቀበል ነው። እነዚህ እኮ ተሰድበናል፣ እገሌ የሚባል ሰው ሰድቦኛል ግደሉልኝ የሚሉ ሰዎች እኮ ናቸው። ይሄ ነው ፍሬው። ፍቅር እንደሌላቸው፣ ትሕትና እንደሌላቸው፣ ደግነት እንደሌላቸው፣ መንፈስ ቅዱስ እንደሌለባቸውማ ክብራቸው ሲነካ ያዙ ይልቀቁኝ በማለታቸው ይታወቃል። ለምሳሌ ልንገራችሁ። አንድ መነኩሴ ነበረ አላችሁ። በቅቻለሁ አለ። እንደ አለ በቅቻለሁ። በጣም ጥሩ። እና በቅቻለሁ እያለ አስቸገረ። አለ አንድ አባ ጋቶን ጠራውና አንተ አቤት በቅታል? አዎ። እሺ ወርቅ በጠጠር በድስት ብታገኝ ምን ታደርጋለህ? ላለማንሳት እሞክራለሁ። እሺ ከዚያ ሴት አብራ ብታድር ወይም አብራ ብታድር ምን ታደርጋለህ? መመኘቱን አላቆምም፣ ግን ያው እሷ ጋር ኃጢአት ላለማስራት ትግል አደርጋለሁ አለ። መነኩሴ ነው። እዛ ሰደቡት፣ ወልጭ አድርገው ሰደቡት። ተቆጣ። አንተ አሉት ላዩን ቀለም ተቀብተው ውስጡን ሌባ የዘረፈው ቤት ትመስላለህ አሉት። በአፍ ነው የበቃህ ማለት ነው። የበቃህ በአፍ ነው፣ በተግባር አልበቃህም ማለት ነው። ነቀፋን የማይቀበል ሰው፣ ለራሱ ክብር የሚኖር ሰው፣ ደጋፊዎቹን ለሱ ክብር እንዲሞቱ የሚያደርግ ሰው የእግዚአብሔር አይደለም። ሲጀመር ሰባኪ፣ መነኩሴ፣ ባይታዊ የግሉ ደጋፊ አያበጅም። ሰዎችን የክርስቶስ ተከታይ ያደርጋል እንጂ የእሱ ተከታይ አያደርግም። ልብ ብላችሁ ስሙ። ከዮሐንስ መጥምቅ የበለጠ አለ? ዮሐንስ መጥምቅ ምንድን ያደረገ? አዎ ህዝቡ ምንድን ያለ? ነዋ በግው ለእግዚአብሔር ዘያትት ኃጢአት ዓለም፣ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ይኸውላችሁ አለ። ክርስቶስን ለእሷ ተመስገን እንቲያየሰ ተሰልጠት ወንቲያውሰ ትበዝህ፣ የእኔ ጸጋ የእኔ ደስታ አበቃች፣ የእሱ ትበዛለች። ሰባኪ፣ መነኩሴ፣ ባይታዊ፣ ካህን፣ ዲያቆን ህዝቡን ለክርስቶስ የሚያቀርብ ለክርስቶስ የሚያበረክት ነው እንጂ ህዝቡን የእሱ ተከታይና አጨብጫቢ አድርጎ እሱ ሲነካ ግር ብሎ የሚያኮርፍ ከቤተ ክርስቲያን የሚቀርብ አባታችን ከነካችሁብን እንሞታለን የሚል ደጋፊ መንጋ የሚሰበስብ አይደለም። አላችሁ እንዴ? አላችሁ? የመንፈስ ፍሬዎች ምንድን ናቸው? እስኪ ንገሩኝ። አቤት። ሌላስ? ከዚያስ? እሺ ቸርነት፣ ንጽህና፣ በጎነት፣ እነዚህ ሁሉ ነገሮች የመንፈስ ቅዱስ ፍሬዎች ናቸው። ስለዚህ ጌታ በፍሬያቸው ታውቃላችሁ ያለ ሃይማኖት ዛፍ ነው። ሃይማኖት ዛፍ ነው። ከዚያ ምን ያለ ይቅርታ፣ ሰው ዛፍ ነው። ቆጽል ያወጣል ማለት ምን ማለት ነው? ቅጠል ያወጣል፣ ቅርንጫፍ ያወጣል፣ ልምላሜ ይኖረዋል፣ ጽጌ ይኖረዋል፣ አበባ ይኖረዋል። ከዚያስ ምን ያደርጋል? መዓዛ ይኖረዋል። ከዚያስ ምን ይውለዋል? ፍሬ ይኖረዋል። ይሄ ነው ፍሬው። ሰውን እንደ ዛፍ ውሰዱት፣ ቅርንጫፉን እንደ ሃይማኖት ውሰዱ፣ ቅጠሉን እንደ ምግባር እንወስደዋለን። ቅጠሉና ቅርንጫፉን፣ ጽጌውን ምን እናደርገዋለን? እንደ ትሩፋት፣ መዓዛውን ለሰዎች ጭምር እንደሚተርፈው ስነ ምግባር እንወስድለታለን። ፍሬውን እንደ ክብር ይቆጠርለታል፣ ይተረጉምለታል። ሰው ተክል ነው። ፍሬው የሚታወቀው አንድ ሰው መንፈስ ቅዱስ ያደረበት ሰው የሚባለው ሀዳጌ በቀል በሆኑ ነው። ሀዳጌ በቀል ማለት ይቅር ባይ፣ በፍጹም እንደ ቅዱስ ዳዊት ያለ። ቅዱስ ዳዊትን ሲሰደድ ጠላቶቹ ሲሰድቡት የቅዱስ ዳዊት ጋሻ ጃግሬዎች እንሂድና እንበለው ሲሉ ምንድን ነው ያሉት? እንሂድና እንበለው ሲሉ ምንድን ነው ያሉት? እናንተ ሰዎች ከኔ ጋር ምን አላችሁ? ተውት፣ እግዚአብሔር ስደበው ብሎታል። ይሄ ነው ሀዳጌ በቀልነት። የዋሃን ማለት የዚህን ዓለም ክብር የሚከተል ሳይሆን የዚህን ዓለም ክብር በማያልፈው ዓለም ክብር ለውጦ የሚሄድ ማለት ነው። ከዚህ ዓለም ከውዳሴ ብጡል የራቀ ከውዳሴ ከንቱ የራቀ እግዚአብሔርን ክብሩ ያደረገ እንደ ድንች የሚኖር። ድንች ማፍራቱ የሚታወቀው ቅጠሉ ሲረግፍ ነው። ከዚህ ዓለም ምስጋና ረግፎ ተደብቆ
በውስጡ ፍሬውን የሚይዝ እዩኝ እዩኝ የሚል አይደለም። ስለ ራሱ የሚመሰክርለት አይደለም። በሰውም ባጋንንትም መስክሩልኝ የሚል ታምሩን የሚያስጽፍ የሚያስነግር አይደለም። ፍሬ ይሏቸዋል። ፍቅር ትሕትና ነው። ዛሬ ራስን ጭራሽ ከቅዱሳን ጋር ማስተካከል። ሰይጣን እስከዚህ በላይ ምን አደረገ? ሰይጣንም እግዚአብሔር ጋር እኩል ነኝ አለ። የዛሬዎቹ ደግሞ ከቅዱሳን ጋር እኩል ነን አሉ። እግዚአብሔር ከእንዲህ ያለ ነገር ይጠብቀን፣ አይምሮውን እውቀቱን ያድለን። የጀመርነውን ርዕስ አልነካነውም፣ ነገ እንማማራለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ይቆየን።